ሰላም ጤና ይስጥልኝ እንደምን አላችሁ? እግዚአብሔር ይመስገን አለን። ያው በተለያዩ ምክንያቶች ከሚዲያ ጠፍተን ነበረና ፈጣሪ ይመስገን አሁን ተመልሰናል። እንግዲህ ዩቲዩቤንም ሰብስክራይብ እያደረጋችሁ አንዳንድ ነገሮችን እናወራለን። በባለፈው ቆይታችን ላይ ዶክተር አብይ አህመድ እንዲያሸንፍ የኢትዮጵያ ሕዝብ በዶክተር አብይ አህመድ ጎን እንዲሆን ብዙ ጥረቶችና ብዙ ነገሮችን እያደረገን ነበርና እና ፈጣሪ ረድቶ ዶክተር አብያችንም ተመርጠዋል፣ አሸንፈዋል በምርጫም እና ብዙ ነገር ከዛ በኋላም ብዙ ነገሮችን እያየን እየሰማን እንገኛለን። ያም ሆኖ ዛሬ የምንወያየው ያው ሁላችንም እናውቃለን የጽንፈኛው ህወሓትና በፋኖ ጉዳይ ላይ የተለያዩ ነገሮችን እናወራለን። ያም ምንድነው ብትሉ ያው ዛሬ በትግራይ ጉዳይ ላይ ነው የምናወራው። ህወሓት የትግራይ ህዝብን እየጨፈጨፈ ዘመናትን ሙሉ እናቶችን ስቃይ የእናቶችን እንባ የሚያስደስተው የእናቶችን እንባ እየሸጠ ወደ ሱዳን ወደ ሻቢያ እየሸጠ እየበዘበዘ ያለ ፓርቲ ነውና ይሄን ፓርቲ እንዴት አድርገን ነው ማጥፋት የምንችለውን ነገር ስንመለከት ይሄ ፓርቲ በኢትዮጵያውያን ላይ በአሁኑ ሰዓት የትኛውም ብሔር ህወሓትን አይፈልግም። የትኛውም ብሔር ማለት ነው። አማራም ሆነ ኦሮሞም ሆነ ሀዲያም ሆነ ጉራጌም ሆነ የትኛውም ብሔር ማለት ነው ህወሓትን አይፈልግም። ህወሓት አሁን ላይ ያካሄደ ያለው ነገር ምንድነው ብትሉ የትግራይን ህዝብ ጨፍጭፎ ለራሱ ጥቅም ለራሱ ስልጣን ስል የትግራይን ህዝብ እያሰቃየ እድሜ ዘላለሙን ማኖር ነው ማለት ነው። እና ይሄን ህዝብ እንዴት አድርገን እንታደገው የሚለው ነገር ስናየው ዋነኛውና አንደኛው ህወሓት የሚባለውን ቡድን ድራሹን ማጥፋት ነው። አሁን የዶክተር አብይ አህመድ የቤት ስራ መሆን ያለበት በቃ እስካሁን ታግሷል። አሁን ያለው ነገር ወደ ተግባር መግባት ማጥፋት ነው። በቃ ሌላው ምንም አማራጭ የለም። እንደራደር ተባለ አንደራደርም አሉ እና ይሄን የነሱን ጥቅም ለማስከበር የራሳቸውን ልጅ ውጭ ሀገር ወስዶ እያስተማሩ የድሃን ህዝብ እየገደሉ ምን የሚባል ነገር ነው? ለህዝብ ማይሆን ቡድን ለኛ ምን ያደርጋል? ስለዚህ ቆም ብለን ስናስበው ይሄ ቡድን ምን ይሆን ተብሎ ሲጠየቅ መጥፋት ነው ያለበት። ይሄን ቡድን ማጥፋት አለበት። እሺ እንዲህ ዛሬ አሁን በመስቀል አደባባይ ላይ ሰልፍ ወጥቷል። በዛ ሰልፍ ላይ የዶክተር አብይ አህመድ ተላላኪዎች እያለ ፖለቲካ እየሰራ ነው። ያ ማለት እሱ የሚከተለው በቃ ጽንፈኛ ምንድነው የሶማሊያ ውስጥ የሚንቀሳቀሰው አልሸባብ ነው ምንድነው የሚባለው እንደነሱ ማለት ነው። ህወሓት ከአሁን በኋላ ለኢትዮጵያ ምንም የሚጠቅመው ነገር የሚሰጠው ነገር ምንም የለም። ስለዚህ ይሄን ቡድን ይሄን ህዝብ የሚጨርስ ቡድን ጥራሹን ማጥፋት ያለብን የኢትዮጵያ ህዝብ ተባብረን ማለት ነው። ተባብረን ጭራሹን ማጥፋት አለብን። አለበለዚያ ይሄን ቡድን 4 ኪሎ ገብቼ ከአሁን በኋላ የኢትዮጵያን ህዝብ አስተዳድራለሁ የሚባል ነገር የለም። አብቅቷል። የኢትዮጵያ ህዝብ ህወሓትን አይፈልግም። የትኛውም ባህር ወንጀለኛ ተፈርጆበታል። ስለዚህ ህወሓት ላንተ ያለ አማራጭ ያለ ትንሽዬ ነው ያለች። ይቺን እድሜዋ ሳያልቅ ከዶክተር አብይ አህመድ ጋር ተደራድረህም ቢሆን እንደውም መደራደር የለበትም ማጥፋት ነው። ዶክተር አብይ አህመድ ከህወሓት ጋር ይደራደራል ብሎ ባለፈው ጥሪ ያቀርባል። ያ መሆን የለበትም። ህወሓት ጭራሹን መጥፋት ያለበት
ህወሓት ካሁን በኋላ አዲስ አበባ መጥቶ ከዶክተር አብይ አህመድ ጋር ተደራድሮ የኢትዮጵያን ህዝብ ለማስተዳደር ፖለቲካ ፓርቲ ሆኜ እጮኛ ሆኜ እወዳደራለሁ ካሁን በኋላ እወዳደራለሁ የሚባል ነገር የለም። የኢትዮጵያ ህዝብ ህወሓትን አይፈልግም። ይህን ማወቅ አለብህ። የአንድን ሰው ጥቅም የዶክተር የደብረ ጽዮንና ማን ነው የሚባለው የሱ ፎሎዎቹን የእነሱን ልጆች ማስተማሪያ ለሱዳን መልምሎ በፓትሮል እንትን አድርጎ ወስዶ አስገድዶ ወስዶ ለነሱ እየሸጠ ዶላር ይቀበላል እሱ ከነዛ ማለት ነው። እነሱ እዛ ለራሳቸው ሲዋጉ እሱም ለሚደግፈው ለአልቡርሃን ማን ነው የሚባለው የሐምዳሎ ተቀናቃዩ አብዱላሂ አርኤፍኤስ ምናምን የሚባለው የሱን እንትን ለሱ ይሸጣል። እሱ ዶላር ያስተላልፋል ለደብረ ጽዮን። ደብረ ጽዮን ደግሞ ያ የተላከውን ለሱ ለሰራተኞቹ ቀለብ ይገዛል። የቀረውን ለልጆቹ ውጭ ሀገር ለምኖር ለአሜሪካ ላሉት እነ ዱባይ ላይ ላሉት ልጆች ይጠቀማል። ስለዚህ ከአሁን በኋላ ያለን ምርጫና አንድና አንድ ህወሓትን ተባብረን ማጥፋት ነው። በቃ ኢትዮጵያ ህዝብ ያለን አማራጭ ካሁን በኋላ ህወሓት 4 ኪሎ ገብቼ የኢትዮጵያን ህዝብ አስተዳድራለሁ እወዳደራለሁ የሚለውን ነገር ከአእምሯችን ማስተዋጣት ነው። ህወሓትን ጭራሹን ማጥፋት ነው ያለብን። እና ለዛሬ ያዝኩት መረጃ ይሄን ይመስላል። ሌላው መረጃዎችም ሲወጣ ተመልሰን እንገናኛለን። ሰላም ቆዩልኝ። ዩቲዩብን ሰብስክራይብ አድርጉልኝ። ሰላም